አዩብ ዓለይሂ ሰላም እንግዲህ ማዕከላችን የታመመ ይኖራል፣ ማዕከላችን ቤተሰብ የታመመበት ይኖራል፣ የአልጋ ቁራኛ ይኖራል፣ ስንትና ስንት ችግር የደረሰበት ይኖራል። ለምን ነው ግን የአላህን በር የርሳ ነው? ለምንድን ነው ወደሱ ማንኳኳትን የዘነጋ ነው? አዩብ ነብይ ናቸው። ሱብሃንአላህ ነብዩ ሚን ሩም ከሆኑት ናቸው። አዩብ 18 ዓመት አላህ በመከራ ፈተናቸው። ልጆቻቸውን ወሰደባቸው። ህመም ንሳች ሰውነታቸው ላይ ወረራቸው። ንብረታቸው አለቀ። ያ ሁሉ ሲደርስባቸው ሶበሩ፣ ቻሉት። ሚስታቸው መጣችና ይባላል እንደው አንተ አላህ ነብይ ወይ ለምንድን ነው አላህን ማትጠይቀው? አላህን ማትለምነው? ከዚህ መከራ ከዚህ ጭንቀት ነጃ እንዲልህ ለምን አትጠይቀውም ብላ ጠየቀች። አዩብ ምን አሉ ለሚስታቸው? አላህ ለመሆኑ ስንት ዓመት ነው በረሃ ረሃ አድርጎ ያለ በሽታ ደስተኛ አድርጎ ያኖረን ብለው ጠየቁ። 80 ዓመት አለች። 80 ዓመት ሙሉ? አዎ አላህን 18 ዓመት መከራ ደረሰብኝ ብዬ መለመን አፍረዋለሁ አሉ። 80 ዓመት እንደዛ በደስታ አኑሮኝ አሁን ትንሽ ጊዜ አሉ። ስንት ዓመት ነው ወንድሞች? 18 ዓመት። ራሳችን ሲናነጻጽሩ። ከዛ በኋላ ህዝቦቻቸው ግን አዩብ ላይ ማላገጥ ጀመሩ። የሰራት ወንጀል ቢኖር ነው የሁሉ መከራ ችግር የሚፈራረቅበት አለ የሰራ ወንጀል እያሉ ሲያሟቸው አዩብ እጃቸውን አነሱ። ሱረቱ አንቢያ ላይ አላህ እንደሚናገረው ወአዩበ ኢዝ ናዳ ረበሁ አለ። አዩብንም ጌታውን በተጣራ ጊዜ የነበረው ሁኔታ ለህዝቦች አውሳላቸው። አኒ መሰኒ የዱሩ እኔ መከራ አገኘኝ ችግር ነክቶኛል አሉ። ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ የሆንክ ጌታ ነህ፣ ለአንተ ሁሉም ቀላል ነው። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ጥሪውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱሪን እሱ ላይ ያለበትንም ጉዳት ችግሩንም አስወገርንለት አለ። ወአተይናሁ አህለሁ ወሚስለሁም መዐሁም አለ ቤተሰቡንም ከእርሱ ጋር መሰላቸውንም ሰጠነው አለ። ረሕመተን ሚን ዒንዲና አለ አላህ ከእኛ ዘንድ ከሆነ እዝነት አለ። ወዚክራ ሊልዓቢዲን ይሄ ለተገዢዎች ለማስታወስ ለማስገንዘብ ስንል ለአዩብ ዓለይሂ ሰላም ይሄንን ስጦታ ሰጠነው። መከራ ላይ ወድቀህ እጅን ስታነሳ እንደምቀበለ እንድታውቅ ሌላው ትምህርት እንዲኖረው እንዲያውቅበት እንዲማር ለአዩብ ከዚህ አይነት መከራ ከዚህ ዓመታት በኋላ ከዚህ ጭንቀት በኋላ ቤተሰቡንም ንብረቱንም ያለበት በሽታንም በሞላ አነሳንለታል አላህ ሱብሓነሁ ወተዓላ። የታመመ የለም ከኛ መካከል? የአላህ ማለት ለምን ከበደ? ለምን እጅን ማንሳት አቃተህ? ሱብሓነላህ ዛሬ ላይ ሰው በማወቅም ባለማወቅም ብያቸዋለሁ። ጭንቀት ሲመጣበት አንዳንዱ ትንሽ ዲን ገብቶኛል የሚለው ጭምር ጭንቀት መከራ ሲመጣበት ወዴት ሄዳ ራሳችንን ዘና እናድርግ እያለ መናፈሻ ምናምን ብሎ ስንትና ስንት ፋይሻ ቦታ ላይ መሄድ የለም። አእምሮን ሰላም አድርጎ ውስጥን ዘና አድርጎ ከዚህ መከራ ከዚህ ጭንቀት ነጃ ልትወጣ የምትችለው እስቲ ራስን ሁሌ ማጨናነቅ አይደለም፣ እስቲ ዘና በል ይልሃል።